ነብዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው በሐሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጣህ እንዴት ታዋርዳለህ የሰውን እምነት የዚህ ፕሮግራም መነሻ ይሄ በማህይም ግን ምን ይፈረዳል በአላዋቂ ምን ይፈረዳል ቢያንስ ያንድን ሰው አባት እንኳን መስደብ እንደማይቻል ያቃል ሰው ለምን ግን ናቀን እንዲህ 1.5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰለም ይተራሰው በክፉ አነሳቸው በአደባባይ ሚዲያ ላይ ዘለፋቸው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ እኔ ሰላም ነኝ ለከል ሐምድ እናንተስ እንዴት ከርማችኋል ረመዳኑ እንዴት ይዟችኋል ይሄው ረመዳኑ እየገሰገሰ ነው ሱብሃንአላህ ዛሬ 9ኛ ቀኑ በጣም ነው የሚገርመው የቻናሌ ቤተሰቦች ላይክ ሼር ያደርጋችሁ አበረታቱኝ ቪዲዮ መስራት አቁሜያለሁ በነገራችን ላይ ሰብስክራይብ እየቀነሰ ነው ቪውም ሰዓቱም ሁሉም ነገር ቀነሰብኝና ላይክ ሼር ያደርጋችሁ አበረታቱኝ እላችኋለሁ ዛሬ ወደ ቲክቶክ ሰፈር ብቅ ብዬ ነበርና አንድ ውሻ ረሱል ሰለላሁ ዐለይሂ ወሰለም ሲሳደብ ሰማሁ ቲክቶኩ በዚህ ሆኖ ጥልቅልቅ ያለው ሱብሃንከ ወሊኩል ቅዱስ ምን አይነት ደፋርና ህሊና የሌለው ሰው ሆኖ በጣም ነው የሚያስጠላው አንዳንድ ሰው አንገትም የሰጠን ዙሮ ለማያ ነው አላህ Subhanahu Wa Ta'ala ለሙእሚኖችም ለካፊሮችም በምድርም በሰማይም ላለነው ሁሉ አዛኝ ነው እና ባላህ ቸርነት ባላህ ህዝነትነት እየኖረ ሚዲያውን እንደዚህ ያጠለቀለቀው ጥቅም በመፈለግ ነው ይሄንን ጥቅም አላህ ካልሰጠው አላህ ካልፈቀደለት እኮ ይሄንን ጥቅም አያገኝም ዱንያ ላይ የማይሞቱ ሞት የሌለባቸው ህመም የሌለባቸው የማይመስሉ እንደዚህ አይነት አረመኔ ሰው አለና በጣም ነው የሚያስጠላው አላህ የሥራውን ይስጠው አላህ ሂዳያ ይስጠው ላለኝ የኛ ነብይ ረሱል ሰለላሁ ዐለይሂ ወሰለም ዛፉም ቅጠሉም አፈሩም የሚወዳቸው ናቸው አንድ ሙስሊም ደግሞ ሙስሊም ለመባሉ ከራሱ በላይ አስበልጦ አላህንና መልእክተኛውን ሲወድ ነው የመውደድም ግዴታው ነው መውደድ አለበት ግዴታ ነው በቃ ይሄ ተወሰነ ነው ሙስሊም ሆኖ ረሱል ሰለላሁ ዐለይሂ ወሰለምን የማይወድ አላህን የማይወድ ከራሱ በላይ የለም ህይወት እስከሆነ ድረስ ማለት ነው ኢስላም በቃ ህይወታችን ነው ለኛ ረሱል ሰለላሁ ዐለይሂ ወሰለም ነገሮችን ያስተማሩን እንዴት እንደምንማር እንዴት እንደምንበላ እንዴት እንደምንንቀሳቀስ እንዴት ከቤት እንደምንገባ ነገሮችን ስንወጣ ስንገባ የምናደርጋቸውን ስርዓት ሁሉ ያስተማሩን ረሱል ሰለላሁ ዐለይሂ ወሰለም ናቸው እና እንደነዚህ አይነት አስቀያሚዎች አሉ ደግሞ ጀግና ቲክቶከሮች አሉ አላህ ይጠብቃቸው አላህ ያሐፍዛቸው ይሄንን ሰውዬ እርግጠኛ ነኝ ያስቆሙታል ከእንደዚህ አይነት አስቀያሚ ንግግር ይቆማል ወይም ደግሞ እርምጃ ይወሰድበታል ብዬ አስባለሁ ቪዲዮዎቹን አብራችሁ ይዩልኝ እስከ መጨረሻው ላይክ ማድረጋችሁን አትርሱ ግን ምን ተፈጥሮ ነው ይህ የአመቱ ምርጥም ድንቅም ቪዲዮ ነው ይህ ቪዲዮ የደረሳችሁ ሙስሊሞች ነብዩ መሐመድ ማለት ለኛ ምን ማለት እንደሆነ ሌሎችም እንዲረዱ ይሄንን ቪዲዮ አድርሱላችሁ በደንብ ሼር አድርጉት ስንቶቻችሁ ናችሁ ራሳችሁን ጠይቁ እንደዚህ ልብ ቅርጽ ምናምን ባሳያችሁ በመልእክት ግለጹ ብላችሁ ነብዩ መሐመድ ብላችሁ ምትመልሱት ሰለላሁ ዐለይሂ ወሰለም ይህ ለኔ የአመቱ ምርጥም ድንቅም ቪዲዮ ነው በቃ ዝም ብላችሁ ቪዲዮን ሼር አድርጉላቸው ይዩት ያ ኢላሂ ይሄንን ቪዲዮ ስመለከተው የተሰማኝን ስሜት አሁን መግለጽ አልችልም ብቻ በጣም ነው የደነገጥኩት ቪዲዮን ተመልከቱ ቀጣይ ጥያቄ እሺ ሹራ ቀጣይ ጥያቄ መሐመድ እንዴ ሸፋዓይ ነብይ ዋስሊ اللهم صل على محمد اللهم صل على محمد اللهم صل على محمد ነብዩ ሲነኩ ሰለላሁ ዐለይሂ ወሰለም ሁሉም ሙስሊም ይቆስላል ያራል እርግጠኛ ነኝ
ሂጃብ ማትለብሷ እህቴ ብትሆን ሰላት ማይሰግደው ወንድሜ ቢሆን ወላሂ ምዬ ነው ማለት ወላሂ ነብዩ ሲነኩ አይደራደርም። ነብዩ አለይሂ ሰላቱ ወሰላም የእሳቸው ክብር ሲነካ በመላው ዓለም ላይ ያለ ሙስሊም በአጠቃላይ ሁሉም ልቡ ይደማል። ግን አንድ ሊያውቁት የሚገባ ነጥብ አለ። ነብዩ ሰለላሁ ዐለይሂ ወሰለም በተነኩ ቁጥር በተሰደቡ ቁጥር ወላሂ በሙስሊሙ ልብ ላይ የነብዩ ፍቅር እየጨመረ ይመጣል። ይሄን ሊያውቁት ይገባል። ሰሃቦቹ ህይወታቸውን ለመስጠት ብቅ እንዳሉት ሁሉም ለነብዩ ይዘጋጃል። ረሱልን አጥተው ነብዩ ሲሰደቡ ረሱል ክብራቸው ላይ ሰዎች እንደፈለጉ ሲሆኑ ወላሂ መጀመሪያ የሚቆረቆረው አላህ አስተሳሰባቸው ነበር። በቃ ዘሩ የነን ሙስሊም የአይሁዳ ሬሳ ሲሸኝ ቆመው እንባቸው ወርዶ የሰኙ ናቸው። ይሄ እኮ አይሁዳ ነው ሲሏቸው አሽረፈል ኸልቅ ናቸው። የኛ ነብይ አለይሂ ሰላቱ ወሰለም አይሁዳ ነው ሲሏቸው እሱም እኮ የያዘው ህይወት ነው ያሉት። አንድ ሰው ወደ ጀሃነም መሄዱ ያስለቀሳቸዋል። ለዛ ነው ቻል አድርገው ያን ሁላ ስቃያቸውን ሪሳላቸው ላይ ብቻ ትኩረት የነበራቸው። አንድ ክፉ ንግግር ለሰው ተናግረው አያውቁም። አንድም ጎግል ላይ ግቡና ዛሬ ላይ ሰርች አርጉ። ታፕ ላይ የተቀመጡት የኛ ነብይ አለይሂ ሰላቱ ወሰለም ናቸው። እማያምኑባቸው እንኳን ክብራቸውን፣ ሐቀኝነታቸውን፣ መልካምነታቸውን፣ አሽረፈል ኸልቅ መሆናቸውን፣ ስማርት መሆናቸውን፣ ታማኝ እንደነበሩ፣ አዛኝ እንደነበሩ፣ ቻይ እንደነበሩ ኖረውን ያሳዩት ሂስትሪ ቡክ ተጽፏል። ሰራ ረሱል አለይሂ ሰላቱ ወሰለም ሂስትሪ ቡክ ቶፕ ላይ ናቸው። ዛሬ ኢሳ አለይሂ ሰላምን እንከተላለን እያሉ የሚሉ ሰዎች ሶስተኛ ላይ ነው የተቀመጡት። ጎግል ላይ ግቡና ሰርች አድርጉ። ቶፕ ላይ ያሉት የኛ ነብይ አለይሂ ሰላቱ ወሰለም ናቸው። ቢያረጓቸውም ባያረጓቸውም ወኢነከ ለዓላ ኹሉቂን ዐዚም አለ አላሁ ረቡል ዒዛ። ስትሰግዱ እያንዳንዱ ነገር ውስጥ እሳቸው አሉ። ቁርአን ስንቀራ እያንዳንዱ ሐርፍ የምንቀራው ጅብሪል አለይሂ ሰላም እሳቸው መጣ። እያንዳንዱ የምንቀራው እሳቸው የቀሩትን ነው። እያንዳንዱ ቢስሚላህ ስንል እሳቸው ናቸው ያስተማሩን። ኤቭሪቲንጋችን ውስጥ አሉ የኛ ነብይ አለይሂ ሰላቱ ወሰለም። ደማችን ናቸው፣ ደማችን። ግን አንድ ሰው ጠፋ። አንድ ሰው ኃላፊነት ላይ ተቀምጦ አንድ ሰው የሙስሊሙን ኡማ ይሄ ሁሉ ህዝብ የሚከተለውን በአደባባይ እየወጣ ሲዘልፍና ሲያንቋሽሽ ሃይ የሚል ሰው ጠፋ። በትክክለኛ በህግ መጠየቅ ይችላል። እያንዳንዱ ከአፉ የሚወጣው ቆሻሻ ንግግር ራሳችን ተሰድበን ቢሆን ኖሮ ዛሬ ላይ ብለን ፖሊስ አምጥተን ክስ ከፍተን ፍርድ ቤት እናቆም ነበር። እናታችን አባታችን ቢሰደቡ ኖሮ። ለረሱል አለይሂ ሰላቱ ወሰለም ግን አንድ ሰው ጠፋ። አንድ ሰው ህግ የሚያቀርብ ይሄንን ሰው አፉ እንዳመጣለት ይናገራል። ይሄ ሁላ ሙስሊም ነው እየተደፈረ ያለው።